ደስታ በምን ይለካል? በገንዘብ፣ በጤና ወይስ በነፃነት? የተባበሩት መንግስታት ድርጅት በየዓመቱ በሚያወጣው ወርልድ ሃፒነስ ሪፖርት አማካኝነት የዓለማችንን ህዝቦች የደስታ ደረጃ በ6 መመዘኛዎች ይለካል። ዛሬ በቪዲዮአችን በአስቸጋሪው የኮቪድ ወቅት እንኳን ሳይናወጡ ደስታቸውን የጠበቁ ከመንግስታቸው ነፃ ትምህርትና ጤና የሚያገኙ እንዲሁም ደስታ የአኗኗር ዘይቤያቸው የሆነላቸው 10 ቁንጮ ሀገራት እናያለን። ከፊንላንዳውያን ሲሱ እስከ ዴንማርካውያን ሂጌ ድረስ ያለውን አስገራሚ ሚስጥር እንፈትሻለን። በመጨረሻም የኛዋ ሀገር ኢትዮጵያ ከ137 ሀገራት መካከል የትኛው ደረጃ ላይ ትገኝ ይሆን? መልሱን አብረን እንይ። በ2023 የዓለም የደስታ ሪፖርት መሰረት 10 ደስተኛ ህዝብ ከሚኖርባቸው ሀገራት ውስጥ ግንባር ቀደሟ ብዙዎች ሊኖሩባት የሚመኟት ሀገር ፊንላንድ ትገኛለች። ፊንላንድ በሰሜን አውሮፓ የምትገኝ ሀገር በውብ ተፈጥሯ፣ በከፍተኛ የኑሮ ደረጃና በጠንካራ ማህበራዊ ደህንነቷ እንቁልልጭ ትለናለች። ፊንላንዳውያን ለተፈጥሮ ቅርበት ያለው የአኗኗር ዘይቤ ይመራሉ። እንደ የእግር ጉዞና ስኪንግ ያዘወትራሉ። ለፊንላንዳውያን በስራና በግል ህይወት መካከል ያለው ሚዛን በጣም አስፈላጊ ነው። በዚህም ምክንያት ለመዝናኛ ጊዜ ይሰጣሉ። በአማካይ በሳምንት 38 በቀን ደግሞ 7 ሰዓታትን በስራ ያሳልፋሉ። በአመት ደግሞ ቢያንስ 30 ቀናት የእረፍት ጊዜ አላቸው። በፊንላንድ ከመንግስት በነፃ የሚገኙ ነገሮች ነፃ ትምህርት ከቅድመ ትምህርት እስከ ዩኒቨርሲቲ፣ ሁለንተናዊ የጤና እንክብካቤ፣ ለጋስ የወላጅ ፈቃድ። ይህም ማለት አንድ ወላጅ በፊንላንድ ልጅ ሲወልድ ከመንግስት የተለያየ ማበረታቻና ድጎማን ያካትታል። አንዳንድ በማደግ ላይ ያሉ ሀገሮች የወላጅን የመውለድ አቅም እንደሚገድቡ እናውቃለን። የስራ አጥነት ጥቅማ ጥቅሞችና የተለያዩ የማህበራዊ ድጋፍ ፕሮግራሞች ይጠቀሳሉ። ሲሱ የፊንላንዳውያን እሴት ጠብቆ የቆየ ባህላቸው ነው። ሲሱ ማለት በፊንላንዳውያን ዘንድ ጽናት፣ ድፍረትና ችግሮችን በጽናት የመቋቋም ችሎታ ማለት ነው። ፊንላንዳውያን በአስቸጋሪ ሁኔታዎች ውስጥ እንኳን ተስፋ አለመቁረጥን ያምናሉ። ሲሱ በፊንላንድ ባህል ውስጥ ጥልቅ ስር የሰደደና በየዕለት ተዕለት ህይወታቸው ውስጥ ይንጸባረቃል። እዚህ ደስታ የሚታፈስባት ሀገር ፊንላንድ የሚኖሩ ዜጎቿ በአንዳንድ ነገሮች ላይ ሲከፉ ማየታችንም አይቀሬ ነው። ይህም ረጅምና ጨለማ የክረምት ወራት፣ ከፍተኛ የኑሮ ውድነት በተለይ በከተሞች እና ከሌሎች የአውሮፓ ሀገራት አንጻር ከፍተኛ የታክስ መጠን ነው። ይሁን እንጂ ፊንላንድ እነዚህ ጉዳዮች የዓለም ቁጥር 1 ደስተኛ ሀገር ከመባል አላገዳትም። በቀጣይ ደግሞ እኔስ ህዝቦችን በደስታ ለማኖር ምን ጎደለኝ በማለት ወገቧን ይዛ ፍጣ የምትመለከተንን ዴንማርክን እናገኛታለን። ዴንማርክ በስካንዲኔቪያ የምትገኝ ሀገር ስትሆን በዲዛይን በታዳሽ ኃይልና በሂጌ ጽንሰ ሀሳብ ትታወቃለች። ሂጌ ማለት ምቾት፣ ደስታና ከሚወዳቸው ሰዎች ጋር ጊዜ ማሳለፍ ማለት ነው። ዴንማርካውያን ከቤተሰብና ከጓደኞች ጋር ጊዜ ማሳለፍንና በቀላሉ ደስተኞች መሆንን ተክኖበታል። ሂጌ በዴንማርክ ባህል ውስጥ ትልቅ ቦታ ያለውና የዴንማርክ ህዝቦች ከዘመድ አዝማዶቻቸው ከጎረቤቶቻቸውና ከጓደኞቻቸው ጋር ሰብሰብ ብለው በመጫወትና በመማማር ከፍተኛውን የክረምት ቅዝቃዜ የሚያሳልፉበት ባህላቸው ነው። በዴንማርክ ውስጥ ማህበራዊ እኩልነትና ማህበረሰብ በጣም አስፈላጊ ናቸው። ጠንካራ ማህበራዊ ደህንነት መረቦችና ከፍተኛ የጾታ እኩልነትም አላቸው። የዴንማርክ ህዝቦች ልክ እንደ ፊንላንድ ህዝቦች ሁሉ ነፃ ትምህርት፣ ሁለንተናዊ የጤና እንክብካቤ፣ ለጋስ የወላጅ ፍቃድ፣ የስራ አጥነት ጥቅማ ጥቅሞችና ሀገራዊ ሰላም ከመንግስታቸው በቀጥታ ይቀበላሉ። ከፍተኛ የኑሮ ውድነት በተለይ በኮፐንሃገን ከፍተኛ የታክስ ተመኖችና ረዥምና ጨለማ የክረምት ወራት ዴንማርካውያንን ዓለም 9 ናት እንዲሉ አስገድዷቸዋል። በሰሜን አትላንቲክ ውቅያኖስ ውስጥ የምትገኝ የደሴት ሀገር ስትሆን በውብ እሳተ ገሞራዎቿ፣ በጂኦተርማል ሙቅ ምንጮች እና በጠንካራ ማህበረሰቧ ትታወቃለች። አይስላንድ ሶስተኛው የደስተኞች ህዝቦች መኖሪያ ሀገር ስትሆን አይስላንዳውያን ለተፈጥሮ ቅርበት ያለው የአኗኗር ዘይቤን ይመራሉ። እንደ የእግር ጉዞና አሳ ማጥመድ የዕለት ተዕለት ተግባራቸው ነው። በአይስላንድ ማህበረሰብና የቤተሰብ ትስስር በጣም አስፈላጊ ናቸው። ለጾታ እኩልነት በሚሰጡት ቦታም ይታወቃሉ። ሌላው አይስላንዳውያን ለኢኮኖሚው ቀውሶች ጠንካራ ምላሽ የመስጠት ባህል አላቸው። እንዲሁም የተዋቀረ የታዳሽ ኃይል አመራርን ይከተላሉ። በአማካይ በሳምንት 40 ሰዓታት በስራ የሚያሳልፉ ሲሆን በአመት ቢያንስ 24 ቀናት የእረፍት ጊዜ አላቸው። አይስላንዳውያን ከመንግስታቸው ነፃ ትምህርት፣ ሁለንተናዊ የጤና እንክብካቤ፣ ለጋስ የወላጅ ፍቃድና ጠንካራ ማህበራዊ ድጋፍ ያገኛሉ። ከፍተኛ የኑሮ ውድነት፣ ተለዋዋጭ የአየር ሁኔታና የጂኦግራፊያዊ መገለል ከሌሎች የአውሮፓ ሀገራት ርቀት የአይስላንድ ህዝቦች የሚጋፈጧቸው እውነታዎች ናቸው። በአራተኛ ደረጃ የምናገኛት በፈረጠሙ ጡንቾቿና በኃያልነቷ የምትጠቀሰው እስራኤል እኔም ህዝቦቼን በደስታ ነው የማኖረው ትለናለች። እስራኤል በመካከለኛ ምስራቅ የምትገኝ ሀገር ስትሆን በፈጠራ በቴክኖሎጂና በባህላዊ ልዩነቷ ትታወቃለች። እስራኤላውያን ጠንካራ ቤተሰብና የማህበረሰብ ትስስር አላቸው። ፈጠራና ቴክኖሎጂ በዕለት ተዕለት ህይወታቸው ውስጥ ትልቅ ሚና ይጫወታሉ። ጂኦፖለቲካዊ ውጥረቶች ቢኖሩም እስራኤላውያን ግን በሀገራቸው ወታደራዊ ተቋም ተመክተው እኛ መንገዱን ደስተኞች ነን ይሉናል። እስራኤላውያን የደስታቸው ምንጭ ምንድን ነው ብለን ስንጠይቅም እኛ ጠንካራ
ጠንካራ ቤተሰብ የማህበረሰብ ትስስር ያለንና በፈጠራ ስራዎቻችን የምንመካ እንዲሁም ከመንግስታችንም የጤና እንክብካቤ በብሔራዊ የጤና መድን በኩል ለአንዳንድ የትምህርት ደረጃዎች ድጎማና የተለያዩ ማህበራዊ ድጋፍ ፕሮግራሞችን በነጻ እንቀበላለን ሲሉ ይደመጣሉ። በአማካይ በሳምንት 42 ሰዓታት በትጋትና በኃላፊነት በመስራት የሚታወቁ እስራኤላውያን በአመት ቢያንስ ከ14 እስከ 28 ቀናት እንደ የስራው ዘርፍ ቢለያይም የእረፍት ጊዜ አላቸው። እስራኤላውያን ጎረቤቶቻችን ሰላም አይሰጡንም፣ የጂኦፖለቲካዊ ውጥረቶች አሉብን፣ ከፍተኛ የኑሮ ውድነት በተለይ በከተሞችና በማህበረሰባችን ውስጥ ያሉ የባህል ልዩነቶች ትንሽ ያስከፋናል በማለት ይናገራሉ። አምስተኛዋ የደስተኛ ህዝቦች ሀገር መኖሪያ ኔዘርላንድስ በምዕራብ አውሮፓ የምትገኝ ሀገር ስትሆን በብስክሌት ባህል፣ በቱሊፕ አበቦችና በሊበራል ማህበራዊ ፖለቲካዎች ትታወቃለች። ኔዘርላንዳውያን በብስክሌት መጓዝን የሚያበረታታ ንቁ የአኗኗር ዘይቤ ይመራሉ። ተራማጅ ማህበራዊ ፖሊሲዎች ያሏቸው ሲሆን በመቻቻል በደስታ የሚኖሩ ህዝቦች ናቸው። ኔዘርላንድ መዝናናትን የሚወዱና ለራሳቸው በቂ ጊዜ የሚሰጡ ንቁ ህዝቦች የሚኖሩባት ሀገር ናት። በአማካይ በሳምንት 38 ሰዓታት ይሰራሉ። በአመት ቢያንስ 20 ቀናት የእረፍት ጊዜ አሏቸው። በኔዘርላንድስ ለትምህርት ድጎማ ይደረጋል። ሁለንተና የጤና እንክብካቤም ይደረግላቸዋል። በኔዘርላንድስ አንድ ሰው ቤት ልግዛ ብሎ ካለ ምራቁን ዋጥ፣ ወገቡን ጠበቅ፣ ኪሱንም በብዙ ረብጣ ብሮች መወጠር ግድ ይለዋል። ሌላው በኔዘርላንድስ ከፍተኛ የታክስ ተመኖችና የአየር ንብረት ለውጥ በዝቅተኛ ቦታዎች ምክንያት የባህር ከፍታ መጨመር ስጋት የሚጠቀሱ ናቸው። ስድስተኛ የደስተኞች መናኸሪያ ደግሞ በስካንዲኔቪያ የምትገኘው ስዊድን ስትሆን ስዊድናውያን ላጎም በመባል የሚታወቅ ሚዛናዊ የአኗኗር ዘይቤ ያላቸው። ላጎም ማለት ሚዛን፣ ልከኝነትና በቂነት ማለት ነው። ስዊድናውያን ከመጠን በላይ ከመሆን ይልቅ ሚዛናዊና የተረጋጋ ህይወት ይመርጣሉ። ላጎም በስዊድን ባህል ውስጥ ዘላቂነትና ማህበራዊ ፍትህን ያበረታታል። ስዊድን በዲዛይን፣ በአካባቢ ጥበቃና በጠንካራ ማህበራዊ ደህንነቷ ትታወቃለች። ስዊድናውያን ለተፈጥሮ ቅርበት ያለውና ዘላቂነት ያለው የአኗኗር ዘይቤን ይመራሉ። የጾታ እኩልነትና ማህበራዊ ፍትህ በስዊድን በጣም አስፈላጊ ናቸው። ስዊድናውያን በአማካይ በሳምንት 40 ሰዓታት ይሰራሉ። በአመት ቢያንስ 25 ቀናት የእረፍት ጊዜ ያላቸው። ነጻ ትምህርት፣ ሁለንተናዊ የጤና እንክብካቤ፣ ለጋሲ የወላጅ ፍቃድና ጠንካራ ማህበራዊ ደህንነት መረብ ስዊድናውያን ከመንግስታቸው የሚያገኙት ነው። ከፍተኛ የታክስ ተመኖች፣ ረጅምና ጨለማ የክረምት ወራትና የኑሮ ውድነት በስዊድን የተለመዱ ነገሮች ናቸው። በስካንዲኔቪያ የምትገኝ ሀገር ስትሆን በውብ ፊዮርድስ፣ በነዳጅ ክምችትና በከፍተኛ የኑሮ ደረጃዋ ትታወቃለች። ኖርዌይ በደስተኛ ህዝቦች መኖሪያነት 7ኛ ደረጃ ላይ አለው ብላናለች። ኖርዌያውያን እንደ ጎረቤቶቻቸው ሁሉ ለተፈጥሮ ቅርበት ያለውና ንቁ የአኗኗር ዘይቤን ይመራሉ። ጠንካራ ማህበራዊ ደህንነትና ከፍተኛ የኑሮ ደረጃ አላቸው። ከነዳጅ ክምችት ሉዓላዊ ፈንድ ሀብት አላቸው። ዘመናዊ የአኗኗር ዘይቤን የሚከተሉ ሲሆን ማህበራዊ ትስስራቸውም የጠነከረ ነው። በአማካይ በሳምንት 37 ሰዓታትን በስራ ያሳልፋሉ። በአመት ቢያንስ 25 ቀናት የእረፍት ጊዜ አላቸው። ኖርዌያውያን ከመንግስት ነጻ ትምህርት፣ ሁለንተናዊ የጤና እንክብካቤ፣ ለጋሲ የወላጅ ፍቃድና ጠንካራ ማህበራዊ ደህንነት መረብን ያገኛሉ። ከፍተኛ የኑሮ ውድነት በተለይም በኦስሎና በአየር ንብረት ለውጥ ምክንያት የሚመጡ የአካባቢ ችግሮች ያንገሸገሸንም ቢሆንም ቅሉ እኛ ግን ደስተኞች ነን ሲሉ ተደምጠዋል። በመካከለኛው አውሮፓ የምትገኝ ሀገር ስትሆን በውብ ተራሮች የተከበበች በቸኮሌትና በሰዓት አሰራር የምትታወቀው ስዊዘርላንድ ህዝቦቼ ጣፋጭ ቸኮሌትን እያጣጣሙ በደስታ ነው የሚኖሩት እያለ 8ኛ ደረጃን ይዛለች። ስዊዘርላንዳውያን ከፍተኛ የኑሮ ደረጃና ጥራት ያለው የህዝብ አገልግሎት አላቸው። የፖለቲካ መረጋጋት ያለባትና በቀጥተኛ ዲሞክራሲ ትታወቃለች። ብዙ ቋንቋ ተናጋሪ ማህበረሰብና ልዩ የጤና እንክብካቤ አላቸው። በአማካይ በሳምንት 42 ሰዓታት የሚሰሩት ስዊድናውያን በአመት ቢያንስ ከ20 እስከ 25 ቀናት የእረፍት ጊዜያት አላቸው። የስዊድን መንግስት በነጻ ለዜጎቹ ትምህርት፣ የጤና እንክብካቤ፣ በግዴታ የጤና መድን በኩልና ጠንካራ ማህበራዊ ደህንነት መረብን ይሰጣል። ስዊድናውያን ከፍተኛ የኑሮ ውድነት በተለይም በዙሪክና በጄኔቫ አለብን፣ የቤት ኪራይ ዋጋችን አይቀመስም እያሉ ቢያለቃቅሱም በሀገራቸው ጣፋጭ ቸኮሌት እንባቸውን ያብሳሉ። በምዕራብ አውሮፓ የምትገኝ ትንሿ ሀገር ሉክሰምበርግ 9ኛ ደረጃ የያዘች ሀገር ስትሆን በፋይናንስ ኢንዱስትሪ፣ በባህል ልዩነትና በከፍተኛ የኑሮ ደረጃዋ ትታወቃለች። ሉክሰምበርጋውያን ከፍተኛ የኑሮ ደረጃና ጠንካራ ማህበራዊ ደህንነት አላቸው። ጉራማይሌ ባህል ያላት ሉክሰምበርግ ለውጭ ሀገር ዜጎች ለመኖር ምቹ ሀገር ናት። በዚህም ሉክሰምበርግ እንኳን ለዜጎቼ ለሌሎችም መተርፋለሁ በማለት ስትኩራራ ትስተዋላለች። የሀገሪቱ ነዋሪዎች ጠንካራ የፋይናንስ ዘርፍ አላቸው። በአማካይ በሳምንት 40 ሰዓታት ይሰራሉ። በአመት ደግሞ ቢያንስ 25 እስከ 35 ቀናት የእረፍት ጊዜ ያላቸው። ትምህርት፣ የጤና እንክብካቤና ጠንካራ ማህበራዊ ደህንነት መረብ ከመንግስታቸው በነጻ የሚያገኙት ነገር ነው። የሀገሪቱ ዜጎች እረኛ ጋር ኑሮ ውድ ነው፣ በተለይም የቤት ዋጋ፣ የትራፊክ መጨናነቅ ብትሉስ እናንተ ጋር ግን እንዴት ነው ይሉናል።
ኒውዚላንድ በደቡብ ምዕራብ ፓሲፊክ ውቅያኖስ ተከባ እንደ ጌጥ የምትገኝ ደሴት ሀገር ስትሆን በውብ የተፈጥሮ መልክዓ ምድሯ በጠንካራ የማህበረሰብ እሴቶቿና በአካባቢ ጥበቋ ታስቀናናለች። በህዝቦቿ ደስታም 10ኛ ደረጃን ይዛለች። ኒውዚላንዳውያን ለስፖርታዊ እንቅስቃሴዎችና ለተፈጥሮ ቅርበት ያለው የአኗኗር ዘይቤን ይመራሉ። እንደ የእግር ጉዞ፣ ሰርፊንግና ስኪንግ ያዘወትራሉ። የማህበረሰብና የቤተሰብ ትስስር ለኒውዚላንዳውያን በጣም አስፈላጊ ናቸው። የማኦሪ ባህል ለሀገሪቱ ማንነት ትልቅ አስተዋጽኦ ያደርጋል። የማኦሪ ባህል የኒውዚላንድ ተወላጅ ባህል ሲሆን ከኒውዚላንድ ታሪክና ማንነት ጋር ጥልቅ ትስስር አለው። የማኦሪ ባህል በቃል ታሪክ ትረካ ላይ የተመሰረተ ነው። እነዚህ ታሪኮች እውቀትን፣ ታሪክና ባህላዊ እሴቶችን ለትውልድ ለማስተላለፍ ያገለግላሉ። የማኦሪ ባህል በኒውዚላንድ ማህበረሰብ ውስጥ ትልቅ ሚና ይጫወታል። የመንግስትና የህዝቡም ጥረቶች ባህሉን ለመጠበቅና ለማስተዋወቅ ይደረጋሉ። እንግዲህ እንዲህ ነው በባህል ማሸብረቅ ኒውዚላንዳውያን የአካባቢ ጥበቃ ላይ ትኩረት ቀልዳና አቅም ይሉናል። ተራማጅ ፖሊሲዎቻቸውና በኮቪድ-19 ጊዜ ያሳዩት ጥንካሬም አይረሴ ነው። ኒውዚላንዳውያን በፖለቲካ መረጋጋትና በጠንካራ ዲሞክራሲያዊ ተቋማት ትታወቃለች። የሀገሪቱ ኢኮኖሚ በቱሪዝም በግብርናና በፊልም ኢንዱስትሪ ላይ የተመሰረተ ነው። ኒውዚላንድ በዓለም አቀፍ ደረጃ በሰላምና በደህንነት ረገድ ከፍተኛ ደረጃ ላይ ትገኛለች። ኒውዚላንዳውያን ከፍተኛ የቤት ዋጋ እኛም ጋር አንኳኩቷል ብለውናል። በተለይም በኦክላንድ በተጨማሪም ከሌሎች ሀገራት አንጻር የጂኦግራፊያዊ መገለል በሐይቅ የተከበበች ባይተዋር አድርጓታል። መቼስ ይህንን መረጃ የምትከታተሉ ቤተሰቦች ስለ ሀገራችን ኢትዮጵያ ህዝብ ምን ተባለ ማለታችሁ አይቀርምና እኔም ሀገራችን ኢትዮጵያማ የዓለም ደስተኛ ህዝቦች ከሚገኝባቸው ሀገራት ዝርዝር ውስጥ በ2023 የዓለም የደስታ ሪፖርት ኢትዮጵያ ከ137 ሀገራት 126ኛ ደረጃን ይዛለች ብዬ ሳረዳችሁ እያዘንኩ ነው። በ2022 ከ146 ሀገራት 128ኛ፣ በ2021 ከ149 ሀገራት 125ኛ በመሆን ተመዝግባለች። ኢትዮጵያ እንደ ኬንያ 116ኛ እና እንደ ታንዛኒያ 123ኛ ካሉ በአፍሪካ ከሳራ በታች ካሉ ጎረቤት ሀገራት በደረጃ ዝቅ ያለች ሲሆን ከሱዳን ደግሞ 133ኛ እና ዚምባብዌ 134ኛ ግን ከፍ ያለች ናት። ይህ ማለት እንግዲህ በዜጎች ደስታና ደህንነት ሪፖርት መሰረት ኢትዮጵያ ከዓለም በታች ካሉት ሀገራት መካከል ትመደባለች ማለት ነው። እኛ ኢትዮጵያ ህዝቦች የመከፋታችን ምክንያት ብናውቀውም ሪፖርቱ እንዲህ ይለናል። ኢትዮጵያ በዓለም ላይ ካሉ ደሃ ሀገራት አንዷ ስትሆን ከፍተኛ ድህነትና ውስን የኢኮኖሚ እድሎች አሉ። ጠንካራ የማህበረሰብ ትስስር ቢኖርም የጤና እንክብካቤ፣ ትምህርትና የማህበራዊ ደህንነት መረቦች ውስን ናቸው። ቀጣይነት ያላቸው ግጭቶች ለምሳሌ ትግራይ ጦርነት፣ የጎሳ ውጥረቶችና የአስተዳደር ችግሮች በተቋማት ላይ ያለውን እምነት አሳንሶ የኑሮ ሁኔታን አባብሷል። ዝቅተኛ ጤናማ የህይወት ተስፋ፣ ደካማ የጤና እንክብካቤ፣ መሰረተ ልማትና የተመጣጠነ ምግብ እጥረት አጭር ጤናማ የህይወት ዘመን እንዲኖር አስተዋጽኦ ያደርጋሉ። ዜጎች በመንግስትና በህዝብ አገልግሎቶች ላይ ከፍተኛ የሆነ አለመተማመን አለን። ቀንድ ላይ የመሆናችን ጉዳይም አስተዋጽኦ አለው ይሉናል። ከሳህራ በታች ያሉ የአፍሪካ ክልሎች በድህነት በፖለቲካ አለመረጋጋትና ከአየር ንብረት ጋር በተያያዙ ተግዳሮቶች ለምሳሌ ድርቅ ምክንያት በደስታ መለኪያው ዝቅተኛ ውጤት የማግኘት አዝማሚያ አላቸው። እስኪ በደስታ ብዛት በአንደኝነት ተኩራርታ ከተቀመጠችው ፊንላንድ ጋር ከ10 በነጥብ ልዩነት ሀዘናችንን እናወዳድረው። የኢትዮጵያ የደስታ ነጥብ ከ10 3.6 ይሆናል ከፊንላንድ 7.8 ጋር ሲነጻጸር። ትልቁ ልዩነታችን ደግሞ በነፍስ ወከፍ ጂዲፒ፣ የህይወት ምርጫዎቻችን የማድረግ ነጻነትና የሙስና ወንጀሎች ላይ ደካማ አፈጻጸም ነው። ኢትዮጵያውያን ግጭት፣ መፈናቀልና የምግብ ዋስትና እጦት፣ የአየር ንብረት ተጋላጭነት እንደ አፋርና ሶማሌ ባሉ ክልሎች ተደጋጋሚ ድርቅ ደስታችንን ነጥቀውናል። ሆኖም ግን ኢትዮጵያውያን ጠንካራ የማህበረሰብ ባህልና የቤተሰብ ድጋፍ አለን። የቤተሰብ ድጋፍ ማለትም እንደ ምዕራባውያን በ18 ዓመታችን ሻንጣችንን ሸክፈን አንወጣም። በግብርናና በማኑፋክቸሪንግ ዘርፎች ያልተመጣጠነ ስርጭት ቢኖረውም እንታገላለን። ካለፉት ዓመታት ጋር ሲነጻጸር የኢትዮጵያ ደረጃ በትንሹ ተለዋውጧል። ነገር ግን በቋሚ መዋቅራዊ ጉዳዮች ምክንያት በተከታታይ ዝቅተኛ ሆኖ ይቆያል። ደረጃችን ያለንበትን ሀዘን በግልጽ ያስቀመጠ ነው። ምንም እንኳን የደስተኛ ህዝቦች ሀገር ዝርዝር ቢሆንም ለእኛ ግን ያህዘኑ ሆኖብናል። ቢሆንም ግን በጊዜ ሂደት በአንዳንድ በመልካም አስተዳደር፣ በሰላም ግንባታ፣ በኢኮኖሚ ማሻሻያና በአየር ንብረት መቋቋም ድርቅን ለማስወገድና በምግብ ራስን ለመቻል መፍትሄ በመስጠት የኢትዮጵያ የወደፊት ደረጃ ማሻሻል ይቻላል።